እንግዲህ ውዴሻ ምን እንበል? ተረብን፣ ሰነጨቅን፣ አፈላን፣ አንችክተክን። እንግዲህ ውዴ ይኸው የአንድነት ፓርክ እነሆ ድብድቡን ቀጥታ እየተመለከት እንገኛለን። በዝናብ ጥላ ይዘንላችሁ እንምጣ። ውድ ቻናላችን ቤተሰቦች እንግዲህ ዳንዬና ቡቡዬ የደባደቡ ቀጠሮ ተያይዘው ነው መሰለኝ። እጅግ ፍጹሜ በጣም በየዋህነት ሁለቱንም ወንዶች ሁለቱንም ሴቶች ዛሬ ወደ ስክሪናችን ይዞ መጥቶ እኛ ግን ድብድቡን ቃኘት ስናደርገው ውስጥ እንግዲህ ውድ ቻናላችን ዳንዬ ነጥራ ቡቡዬ ጋር ጉንጩ ላይ ለመድረስ ዳንዬ ነጥራ ቡቡዬን ጉንጩ ላይ ለመድረስ ሞከረች። በዚህ መካከል በተቃራኒ ደግሞ ውድ ቻናላችን ቤተሰቦችን በዚህ መካከል ምንድን ነው ማስቃችሁ በሉኝ እስኪ እየሳቅን እንመልከት። ፍጹሜ ዳኒን ሸፍኗት ከዛ በቃ ቡቡ አልቻለም። በፍጹሜ ትከሻ ላይ ዘላው ዳኒን ያገኛታል። ዳኒን ቀብርሻለሁ አላት እኮ ወዴሻን አላችን ሀይሚ ደግሞ ሲያቅል ዳኒ የሰክሰን ውዴሻን አለች። ሀይሚዬ ፈቅዳልኛለች እመታለሁ አለች። በመናገር ብቻ አይደለም ነጥሮ በመምሳት ነው አለች። ውዴሻን አለ ሀይሚዬ ስለፈቀደችልን ብሎ እኛን ሰከሰን። እንግዲህ ውዴሻን አላች ዛሬ ፍጹሜ በየዋህነት ለሀገራችን ሰላም ለሀገራችን አንድነት ተብሎ እንደተዘመረው ውዴሻን አላች ሰላም ይሻላችኋል ብሎ የሰላምን አምባሳደር ለብሶ የመጣው ፍጹሜ ወደኛ ስክሪን አራትንም ጠርቶ እንደዚህ ይፈጠራል ብሎ አልጸበቀም። በዛውም በዝናብ ውዴሽ ፀሐይም ገብሳለች። ጨረቃዎች ብቻ በደመና ሳይሸፈኑ ለድብድብ በቅሷል። ቡቡዬን ምንድነው ድብድብ እንዲያደርግ ያደረገው? ውዴሻን አለ ለሀይሚ ስሜት አለኝ ስለው አልቻለም። በቃ ቡቡዬ አልቻለም። የሆነ ነገር ፈነቀለው። ውዴሻን አላችሁ ፈነቀለው። በቃ ወንድ ልጅ ውዴሻን አላችሁ እያንዳንዱ ነገር ሺህ ጊዜ በምንም ስጽበት ወንድ ልጅ በእርስና በሚሱ መደራደር አይችልም። እውነቴን ነው አይችልም። ውዴሻን አላችሁ በዚህ ጊዜ አልቻለም። እያንዳንዱ ነገር አልቻለም። አንተ አለው ና ብሎ ዳኒን ሊቀብራት ተንደረደረ። በዚህ መካከል ፍጹሜ ከለላ ሆኖ ማለት ነው። በቃ በፍጹሜ ትከሻ ዘለው ዝናብ ጠብጠብ ባለበት ሰዓት ላይ ዳኒን ሊቀብራት ተንደረደረ። ፍጹሜ መኖሩ ጠቀማት እንጂ ዳንዬ ተቀብራ ከመሬት በታች ነበር የተገኘች። በዚህ መካከል ውዴሻን አላችሁ ግልግል ተፈጠረ። ሀይሚዬም ሶስዬም ፍጹሜም መሃል ገብተው ገለል አደረጓቸው። በዚህ መካከል ክርክሩ ቀልጾ ዳኒና ቡቡዬ ፊት ለፊት ተገናኙ። ዳኒ በዚህ ጊዜ በቃ ባለ አጋጣሚ ሁሉ ባለ ጦሮች መካከል ቡቡዬ መቻለሁ ብላ እነሆ እጇን ወደ ቡቡዬ አንገት መካከል አረገች። በዚህ መካከል አንድ ቦክስ ሳታገኝ አቀሩ። ውዴሻን አላችሁ ቤተሰቦች እንግዲህ ውዴሻና በዚህ መካከል አንድ ቦክስ ቡቡዬ ላይ ሳታሳርፍ አቀር የሚሉ የውስጥ ምንጮቻችን እንደነገሩን ነግረውናል። ያንተ ምስክር ማን ነው ካላችሁ ጽዱና ፀሐዩም ዝናቡም ነው። ውዴሻን አላችሁ በዝናብ የተፈጸመው ድብድብ እስከ መቼ ድረስ ነው ካላችሁ፣ እኔ ግን ውዴሻን አላችሁ አንድ ሀሳብ አለኝ። ምንድን ነው አንቺ ሀሳብ ካላችሁ፣ እነሆ ዳንዬም ቡቡዬም ማንም በሌለበት ይገናኙና ይዋጣላቸው። ሀይሚዬ ናት የምታደባደባቸው። ሀይሚዬም ሶስዬም ፍጹሜም ሳይገኙ እነሆ ሁለቱ ብቻ ተገናኝተው ይዋጣላቸው። የዛኔ ማን ንጉስ ማን ባሪያ እንደሆነ ይሳያል። በቃ ወንድ ልጅ ውዴሻን አላችሁ ማንም በሌለበት ይገናኙ። ወይ በብሩኬ ወይ በቡቡዬ ዩቲዩብ ቻናል ይለቀቅልን። ምንም ወሬ ሳንፈልግ የሁለቱን ድብድብ እኔና እንፍረድ። ማን አሸናፊ ማን ተሸናፊ እንደሆነ ይገኙልን። ካሜራውን የሆነ ቦታ ያስቀምጡ፣ ይቀጣጠሩ፣ ይደዋወሉ፣ ሁለቱ ይገናኙ ማለት ነው።
ከዛ ማን አሸናፊ ማን ተሸናፊ እንደሆነ እናያለን። እንግዲህ ወደ ቻናላችን ቤተሰብ ዛሬ ቡቡዬና ዳንዬ ዝናብ ጸብ እያለ ተደባደቡ በማለት በምን ተደባደቡ? በሀይሚዬ። እንግዲህ እኔ ምክሬን ምንድነው ለሁለቱም ለዳንዬም ለሶስዬም ለሀይሚዬም ማቀርብላቸው ነበር። ሶስዬም ዳንዬም በሌሉበት ሶስዬና ሀይሚዬ በሌሉበት ቡቡዬና ዳኒሮስ ተገናኝተው ይጸባጸቡ። በቃ ውድ ቻናላች ይጸባጸቡ። ማን አሸናፊ እንደሆነ እኔ ካሜራማን ናበሉኝ እመጣለሁ። የትም ይሆን የትም ሲኦል በር ላይ ለምን አይሆንም እየቀረስኳችሁ ወደ ሲኦል ሁለታችሁንም ነዳችኋለሁ ማለት ነው። እንግዲህ ወደ ቻናላችን ቤተሰቦች ቡቡዬ ምን አይነት ስሜት ተፈጠረበት? ለሀይሚዬ ስሜት አለኝ ሲለው ዳኒሮስ አልቻለም። በቃ ቡቡዬ በዚህ መካከል ኧረ እባክህ ስንት ዘመን ሆኖ ስንት ዘመን እኔ የገነባሁትን ፍቅር እናንተ እነዚህ በቀላሉ ምናምን ብሎ ውድ ቻናላችን ቤተሰቦች አስቡት ውድ ቻናላችን ቤተሰቦች እያንዳንዱ ነገር ኧረ እባክህ ምናምን ብሎ ቡቡዬ አልቻለም። ዳኒ ሊያንቃት ተንደረደረ። እንግዲህ ውድ ቻናላችን ቤተሰቦች በመጨረሻው ዘመን ሴት ወንዶችን ታደባድባለች ይላል እና ውድ ቻናላችን ቤተሰቦች አስቡት። ዳኒ በሶሲ ምክንያት ሊደባደብ ነበረ። ሶሲ በቡቡዬ ምክንያት ልትደባደብ ነበረ። እንግዲህ ውድ ቻናላችን ቤተሰቦች ሶሲዬና ዳንዬ ክፍተታችሁን አጥበባችሁ ወደ አንድ ነው ይላል የዋው ፍጹሜ ማለት ነው። ዳኒና ሶስዬ በእባካችሁ ራሳችሁን ቁጭ ብላችሁ ተገማገሙ። ምንድነው ሀይሚዬና የጨረቃዋ ልዕልት የመሰለችው ቡቡዬ አንድ ላይ በመሆን እባካችሁ ችግሮቻችሁን በጠረጴዛ ዙሪያ በማለት ምክራችንን ወደ እነሱ ጸብ እናደርጋለን። እንግዲህ ወደ ቻናላችን ቤተሰቦች ዛሬ ዝናብም ጸብ እያለ እያንዳንዱ ነገር ድብድቡን ወደ እናንተ አደረስንላችሁ። መልካሙን ሁሉ ተመኘንላችሁ። በመጨረሻ ግን ምክሬ ምንድን ነው? ለዳኒም ለቡቡዬም ለሶሲም ሀይሚዬና ሶሲ አንድ ላይ በመሆን ተደባደቡ በማለት ምክራችንን ወደ እናንተ እናደርሳለን። ወይ ደግሞ ተጨቃጨቁ እና ጭቅጭቃችሁ ውስጥ ፀሐይ ይግባ ንፋስ አይግባ ከተንኮል ሳይሆን በቃ እያንዳንዱ ነገር ይቅርታ በማለት ተገናኙ ማለት ነው። ዋናዎቹ ሁለቱ ንጉሶች ተገናኝታችሁ ተደባድባችሁ አንዱ ንጉስ አንዱ ባሪያ እንዲሆን ተመኘው ማለት ነው። እንግዲህ ውድ ቻናላችን ቤት እናንተም ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ የደወሉን በመጫን ቤተሰብ ትሆኑ ጋበዝናችሁ። መልካሙን ሁሉ ተመኘውላችሁ። ባባይቻው ብለናል። ለቡሩኬም ለሀይሚም ለሶሲዬም መልካሙን ሁሉ ተመኘውላችሁ። ሰላም እንደሚሰፍን ሀሳብ አስተያየቶቻችሁን አስቀምጡላቸው ማለት ነው። ምንድነው አንተ ሀሳብ ካላችሁ ዳንዬና ቡቡዬ አንድ ላይ ተገናኝተው ሰው በሌለበት ጭር ባለበት ሁኔታ ይገናኙ፣ ይደባደቡ። በዚህ መካከል ሰላም ይሰፍናል በማለት ወደ እናንተ አቀረብኩላችሁ ማለት ነው። ባባይ ቻው።